ዛሬ የምነግራችሁ ሶስት መዝሙራት የመጀመሪያው ማንኛውንም ነገር ማግኘት ለምትፈልጉት ነገር ሁሉ ብትጸልዩት 3 ጊዜ ብትጸልዩት ይሆንላችኋል። ሁለተኛው ደግሞ ያላችሁ ነገር በረከት እንዲኖረውና እንዲወረከት የሚያደርግላችሁ የመዝሙር ክፍል ነው። በሶስተኛ ደረጃ ደግሞ ሰዎችን ጠይቃችሁ እምብኝ እንዳይሏችሁ ማንኛውንም ነገር ማግኘት ስትፈልጉ ሰዎችን ብትጠይቋቸው ካላቸው እንዲያደርጉላችሁ የሚያደርግ የመዝሙር ክፍል ነው። በሶስተኛ ደረጃ ደግሞ ማንኛውም ጉዳይ ለማስፈጸም በተጸልዩት የሚሆንላችሁና እንዲሆን የሚያደርግላችሁ የመዝሙር ክፍል ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተወዳጆች እንደምን አላችሁ? ይህ ሰዋስው ሚዲያ የዩቲዩብ ቻናላችን ነው። እኔ ዲያቆን ዘሰዋስው ነኝ። በዚህ የዩቲዩብ ቻናላችን ላይ መንፈሳዊ የሆኑ ትምህርቶችን መንፈሳዊ ህይወታችን የሚያሳድጉ ትምህርቶችን የምንለቅበት የዩቲዩብ ቻናላችን ነው። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ይህ የዩቲዩብ ቻናል አዲስ ከሆናችሁ እንግዲህ መንፈሳዊ ህይወታችን በብዙ የሚያሳድጉ ትምህርቶችን የምናስተምርበት የዩቲዩብ ቻናላችን ነው። ቤተሰቦቻችን ይህንን ቪዲዮ ከምን ጊዜውም በላይ ላይክ አድርጉት። ዩቲዩብ ምን እንደሆነ አላወኩም፣ እይታው የሚገባውን እይታ እያገኘ አይደለም። የመለቃቸው ትምህርቶች የሚገባውን እይታ እያገኙ ስላልሆነ እናንተ ላይክ ስላደረጋችሁት ደግሞ ዩቲዩብ ሳጀስት ስለሚያደርገው በደንብ እንዲታይና ሰዎች ጋር እንዲደርስ ያደርጋል ማለት ነው። ስለዚህ ከማንኛውም ጊዜ በላይ ይሄን ቪዲዮ ላይክ አድርጉት። ስትጀምሩ ላይክ አድርጉት። ኢትዮጵያ ውስጥ ከሆናችሁ ደግሞ VPN አብርታችሁ ተመልከቱት። ዛሬ የምንመለከተው እንግዲህ የመዝሙረ ዳዊት ጥናታችን ይሆናል ማለት ነው። ካቆምንበት እንቀጥላለን። እንደሚታወቀው መዝሙረ ዳዊት ክፉ ሰዎችን መልካም እንዲሆኑ የሚያደርግ እንዲሁም ደግሞ ክፉ ልቦና እንኳን ካለን እኛን እያራራ ወደ እግዚአብሔር የሚያደርስና ቅን ልቦና እንድንይዝ ከሚያደርጉ የጸሎት ክፍሎች መካከል አንደኛው መዝሙረ ዳዊት ነው። መዝሙረ ዳዊት የሚጸልይ ሰው በአጠቃላይ እድሜው ረጅም ነው። ነገሮች ሁሉ የተባረኩለት ይሆናል። የሚናገረው አንደበቱ ጣዕም ያለው ይሆናል። የሚፈልገውን ነገር እግዚአብሔር በቸርነትና በምህረቱ እንዲያገኝ ይረዳዋል። መዝሙረ ዳዊት የኃጢአት ማስተስሪያ ለስጋዊ ነገሮቻችን ሁሉ መጠቀሚያም ጭምር ነው። መንፈሳዊ ህይወታችንን በብዙ የሚገራልን ቅንና ተወዳጅ እንድንሆን የሚያደርግ ቃል የጸሎት ክፍል ነው። መዝሙረ ዳዊት በአጠቃላይ የሚጸልይ ሰው እድሜው ረጅም ነው፣ የተባረከ እድሜ ይኖረዋል። ከሰዎች ጋርም በሚኖርበት ሰዓት የተባረከና መልካም ግንኙነት እንዲኖረው የሚያደርግ ነው መዝሙረ ዳዊት። መዝሙረ ዳዊት የሚጸልይ ሰው በመንገዱ ሁሉ ቅን ሰዎችን የሚገጥሙት፣ መዝሙረ ዳዊት የሚጸልይ ሰው ነገሮች ሁሉ እግዚአብሔር አምላክ በምህረትና በቸርነቱ እንዲሳኩ የሚያደርገው ነው። መዝሙረ ዳዊት በአጠቃላይ መልካም ስብዕና እንዲኖረን ያደርጋል። ክፉ ሰዎችን ከኛ ያራቀ መልካም ሰዎችን ወደኛ የሚያቀርብ እንዲሁም እኛን ደግሞ ክፉ ባህሪያችንና ክፉ ልማዳችን ክፉ ኃጢአታችን ሁሉ ያራቀ መልካምና ወደ እግዚአብሔር እንድንቀርብ የሚያደርገን የጸሎት ክፍል ነው መዝሙረ ዳዊት። ስለዚህ እስከዛሬ መዝሙረ ዳዊት የማትጸልዩ ሁላችሁም መዝሙረ ዳዊት እንድትጸልዩ በእግዚአብሔር ስም በቅዱስ ዳዊት ስም እጠይቃችኋለሁ። መዝሙረ ዳዊት